if I had እና if I had ግራ ለሚያጋቧችሁ ዛሬ በሁለት ኤግዛምፕል ቆንጆ ተደርጎ ታዩታላችሁ ማለት ነው። ለምሳሌ ሁሉ ጊዜ if I hadን ስትጠቀሙ it's just hypothetical like or you're imagining something, okay? ስለዚህ ቢኖረኝ ለምሳሌ ጺማችሁን እየፈተላችሁ እኮ ገንዘብ ቢኖረኝ ምናምን ያላችሁ የምታስቡት ነገር imagine የምታረጉት ነገር በif I had ነው የምትጠቀሙት። if I had money እስቲ በሉኝ ገንዘብ ቢኖረኝ ምን ነበር የምታረጉት? I would buy a car. Still at ziga. I would buy a car. I would buy a house. I would do this. I would open a business. እንዴት ላላችሁ አይደል? So business እከፍታለሁ፣ መኪና እገዛለሁ፣ ወይ ደግሞ ቤት እገዛለሁ፣ ገነባለሁ። If I had money ነው። ይሄ እናንተ ቁጭ ብላችሁ ድሪም ስታስቡ ማለት ነው። ቀጥሎ ግን ያለው if I had የሚለው ግን ይለያል ከዚህ። if I had ፓስት ነው ያለፈ ነው። ቢኖሬ ኖሮ ያን ሰዓት ወይም ያን ጊዜ ቢኖሬ ኖሮ ስትሉት ነው። if I had money at that time ያን ጊዜ ብር ቢኖሬ ኖሮ መኪናውን እገዛው ነበር። I would have bought the car ነው የምትሉት። ኦኬ I would have bought a house ነው የምትሉት። መኪና እገዛ ነበር ወይ ደግሞ ያን መኪና እገዛው ነበር፣ ቤቱን እገዛው ነበር እያላችሁ የምትጠቀሙት ነው። if I had ምንድነው ብያችኋለሁ? ያለፈ ሆኖ የዛን ጊዜ ወይ ነው ያለፈ ወቅት ላይ የነበረውን አክሽን የምትገልጹበት ነው ማለት ነው። ሊሆን የሚችል የነበረውን ነገር ግን ያልሆነውን is that clear? if I had money at that time I would have bought the car ምትሉት ማለት ነው። if I had ግን ምንድነች? ቢኖረኝ እኮ በስማም እንደኔ እንትን የለም ያላችሁ የምትመጡት ነው። if you have any questions እታች ላይ እናንተ እየጻፋችሁልኝ ማለት ነው። ለምሳሌ ጊዜ ቢኖረኝ እንዲያደርጋለውና ጊዜ ኖሮኝ ቢሆን ኖሮ ያን ወቅት እንደዚህ ያደርግ ነበር የሚሉ ኤግዛምፕሎችን እዛ ጋር ቁጭ አድርጉልኝ። thank you very much. we'll see you next time. bye.